በሰኔ ወር በ1971 ዓመተ ምህረት በደቡብ አፍሪካ ፕሪቶሪያ የተወለደው ኢሎን መስክ ገና በሕፃንነቱ ዓለምን የሚያይበት መንገድ የተለየ ነበር። አባቱ ኤሎን መስክ ጎበዝ መሐንዲስ ቢሆንም በቤተሰብ ውስጥ የነበረው ድባብ ግን አስቸጋሪና ስሜታዊ ውጥረትን የበዛበት ነበር። ኢሎን በልጅነቱ በጣም ዝምተኛ በመሆኑ ወላጆቹ የመስማት ችግር አለበት ብለው እስከ መጠራጠር ደርሰው ነበር። ነገር ግን እውነታው እሱ በሐሳብ ዓለም ውስጥ ይጠፋ ስለነበር ነው። በትምህርት ቤት ሕይወቱ ኤሎን መስክ መጽሐፍተኛ፣ በጣም አንባቢ ነበር። በቀን እስከ 10 ሰዓት ያነባል። የትምህርት ቤቱ ቤተ መጻሕፍት አንብቦ ሲጨርስ 2 የኤንሳይክሎፒዲያ መጽሐፍቶችን በቃሉ እስኪይዝ ድረስ አነበባቸው። ይህ ዕውቀቱ ግን ለጓደኞቹ ጎበዝ ሳይሆን ኩራተኛ አስመሰለው። በትምህርት ቤት ልጆች ከፍተኛ ድብደባ ይደርስበት ነበር። አንድ ጊዜ በትምህርት ቤቱ ደረጃ ላይ ሳለ በቡድን ሆነው የመጡ ጓደኞቹ በእርግጫ ወደ ታች በመጣል ራሱን እስኪሰጥ ድረስ ደበደቡት። ይህ አደጋ እስከ ዛሬ ድረስ የሚሰማው የአፍንጫ መታፈን ችግርን አስከትሎበታል። ሆኖም ግን ይህ መገለልና ብቸኝነት በራሱ ዓለም ውስጥ እንዲኖር ዓለምን መቀየር ካለብኝም ማንም እንዲረዳኝ መጠየቅ የለብኝም ብሎ እንዲያስብ አደረገው። በ17 ዓመቱ ኤሎን መስክ ደቡብ አፍሪካን ለቆ ለመውጣት ወሰነ። ለዚህም 2 ምክንያቶችን ነበሩት። አንደኛው የአፓርታይድ ስርዓትን ወታደራዊ ግዳጅን ላለመፈጸም፣ ሁለተኛው ደግሞ ወደ አሜሪካ ለመድረስ ካናዳ የተሻለ ድልድይ ስለነበረች ነው። ካናዳ ሲደርስ በኪሱ ምንም ገንዘብ አልነበረውም። በአጎቶቹ እርሻ ላይ እህል እየዘራ አስቸጋሪ የጉልበት ሥራዎችን እየሰራ ኖረ። በ1995 ዓመተ ምህረት ከወንድሙ ከኪምባል መስክ ጋር በመሆን ዚፕ2 የተባለው የመጀመሪያውን ኩባንያ መሰረተ። ይህ ኩባንያ ጋዜጦችን፣ የከተማ ካርታና ቢዝነስ መረጃዎችን በኢንተርኔት እንዲያቀርቡ የሚረዳ ነበር። በዚህ ጊዜ ቢሮ ለመክፈት አቅም ስላልነበራቸው የአንድ ትንሽ ቢሮ ውስጥ ይተኙ ነበር። ገንዘብ ለመቆጠብ ስንል ቀኑን ሙሉ ድረገጹን ስንሰራ ውለን ማታ ቢሮ ውስጥ ሶፋ ላይ እንተኛ ነበር ይላል። ገላችንን እንኳን የምንታጠበው በአቅራቢያችን በሚገኝ የበጎ አድራጎት ድርጅት ውስጥ ነበር ይላል ኤሎን መስክ። በመጨረሻም ኩባንያው በ107 ሚሊዮን ዶላር ሲሸጥ ኤሎን መስክ የመጀመሪያውን የ22 ሚሊዮን ዶላር አገኘ። ኤሎን ያገኘውን ገንዘብ ይዞ እረፍት ከመውሰድ ይልቅ የባንክ አሰራርን ለመቀየር X.com የተባለ ኩባንያ መሰረተ። ይህ ኩባንያ በኋላ ላይ ከተቀናቃኙ ኮንፊኒቲ ጋር በመዋሃድ ፔፓል ተባለ። ኤሎን እዚህ ጋር ትልቅ ውድቀት ገጠመው። የአመራር ዘይቤው እጅግ ጠንካራና አምባገነን የሚታይበት በመሆኑ ከባልደረቦቹ ጋር መግባባት አቃተው። በስተመጨረሻም የጫጉላ ሽርሽር አውሮፕላን ውስጥ እያለ የቦርድ አባላቱ ከሥራ አስፈጻሚነቱ አባረሩት። ይህ ትልቅ የክህደት ቁስል ቢሆንም በ2002 ዓመተ ምህረት ፔፓልን ለኢቦይ በ1.5 ቢሊዮን ዶላር ሲሸጥ ኤሎን 180 ሚሊዮን ዶላር ድርሻውን አገኘ። ኤሎን በልጅነቱ ያነባቸው የነበሩ የሳይንስ ልብ ወለድ መጽሐፍት ሁልጊዜ የሰውን ልጅ ለምን ወደ ማርስ አይሄድም የሚል ጥያቄ እንዲያጭርበት አድርገውታል። በ180 ሚሊዮን ዶላር ሲያገኝ ሩሲያ ሄዶ ያገለገሉ ሮኬቶችን ለመግዛት ሞከረ። ሩሳውያን ግን ይህ ልጅ በገንዘብ ሊጫወት የመጣ ነው ብለው አፌዙበት። ኤሎን በአውሮፕላን ወደ ቤቱ ሲመለስ ሮኬት መግዛት ካልቻልኩ ራሴ ሰራዋለሁ ብሎ ወሰነ። የሮኬቱን ግንባታ ሳይንስ በመጽሐፍት ብቻ አጠና። በ2002 ዓመተ ምህረት SpaceXን መሰረተ። ብዙዎች ገንዘቡን ሊያቃጥል ነው ብለው ተሳለቁበት። በእርግጥም የመጀመሪያዎቹ 3 የሮኬት ሙከራዎች ፋልኮን 1 በሙሉ ፍንዳታ ከሸፉ። ኤሎን በሚሊዮኖች የሚቆጠር ገንዘብ አየር ላይ ሲበተን ተመለከተ። በአውሮፓውያን አቆጣጠር 2008 የኤሎን መስክ እጅግ አስከፊ ዓመት ነበር። SpaceX 3 ጊዜ ወድቋል። ቴስላ የተባለው የኤሌክትሪክ መኪና ኩባንያ ገንዘብ አልቆበት ሊዘጋ ጥቂት ቀናት ቀርተውታል። ዓለም አቀፍ የኢኮኖሚ ቀውስ ተከስቶ ነበር። የግል ትዳሩም በዚያ ሰሞን ፈረሰ። ኤሎን በእንቅልፌ መሃል አልቅሼ
ራሴ ሲረጥብ አውቃለሁ ይላል። ያለችው መጨረሻ ሳንቲም አሰባስቦ አራተኛ ሙከራውን ለማድረግ ወሰነ። ይህ ሙከራ ቢከሽፍ ኖሮ ሁለቱም ኩባንያዎች ይከስሩ ነበር። ነገር ግን መስከረም 28 ቀን 2008 ዓ.ም ፋልኮን 1 የተባለው የሮኬት በተሳካ ሁኔታ ወደ ጠፈር እጥቆ ዓለምን አስገረመው። ከጥቂት ቀናት በኋላ ናሳ የ1.5 ቢሊዮን ዶላር ውል ሰጠው። ቴስላም በመጨረሻ ሰዓት ከባለሀብቶች ገንዘብ አገኘ። ኤሎን መስክም ከሞት አፋፍ ተመለሰ። ቴስላ የመጀመሪያውን መኪና ሮድስተርን ሲያመርት ብዙ ችግሮች ነበሩበት። ዋጋው ውድና የማምረት ሂደቱን ዘገምተኛ ነበር። ኤሎን መስክ ግን ተስፋ አልቆረጠም። ሞዴል ኤስ የተባለች ቅንጡ የመኪና ሰርቶ ዓለምን አስደመመ። ቴስላ የኤሌክትሪክ መኪና አሰቺ ሳይሆን ፈጣንና ዘመናዊ መሆኑን አሳየ። በኋላም ሞዴል 3ን ሲያመርት ፋብሪካ ውስጥ በመኝታ ከረጢት በመተኛት ለሳምንታት ሳይወጣ በመስራት አርአያነቱን አሳይቷል። ዛሬ ቴስላ በዓለም ላይ ካለ የመኪና ኩባንያዎች ሁሉ በገንዘብ አቅሙ ቀዳሚ ነው። የኤሎን መስክ የመጨረሻ ግቡ የሰው ልጅን ከምድር ውጭ እንዲኖር ማድረግ ነው። ለዚህም ስታርሺፕ የተባለ ግዙፍ ሮኬት እየገነባ ይገኛል። ይህ ሮኬት ሙሉ በሙሉ ደጋግሞ ጥቅም ላይ የሚውል በመሆኑ የጠፈር ጉዞን ዋጋ እጅግ ይቀንሰዋል። ኤሎን በማርስ ላይ መሞት እፈልጋለሁ ግን በግጭት ሳይሆን በእርጅና በማለት ቀልዶ ነበር። ኤሎን መስክ ሰው ሰራሽ አስተውሎት ኤአይ ከሰው ልጅ በላይ እንዳይሆን ስጋት አለበት። ለዚህም መፍትሄው የሰውን አእምሮ ከኮምፒውተር ጋር ማገናኘት ነው ብሎ ያምናል። ኒውሮሊንክ የተባለ ኩባንያ የአእምሮ ጉዳት ያለባቸው ሰዎች በሐሳባቸው ብቻ ኮምፒውተርን እንዲያዙ ለማድረግ እየሰራ ይገኛል። በተጨማሪም ዘብሬን ካምፓኒ በመመስረት የመሬት ውስጥ መተላለፊያዎችን በመስራት የትራፊክ መጨናነቅን ለመፍታት እየጣረ ነው። በ2022 ዓ.ም ኤሎን ትዊተርን በ44 ቢሊዮን ዶላር መግዛቱ ዓለምን አነጋግሯል። ስሙንም ወደ ኤክስ ቀይሮታል። ዓላማው ነፃ የሐሳብ መድረክ መፍጠር እንደሆነ ቢናገርም ብዙ ትችቶች፣ ውዝግቦች የተነስተውበታል። በሺህ የሚቆጠሩ ሰራተኞችንም ማባረሩ የአሰራር ለውጦችን የንግድ ዓለምን አስገርመዋል።